ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በሀገራችንና በጎረቤት ሀገራት ያሉ ትኩስና አነጋጋሪና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በየደቂቃው የሚወጡ የፖለቲካና የጸጥታ ዲፕሎማሲ ክስተቶችን በዝርዝር የምንዳስስበት ሰዓት ነው። ወደ ዝርዝር መረጃዎች ከመሄዳችን በፊት የቻናላችን ቤተሰብ እየሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የመደወል ምልክቷን በመጫን ደግሞ ሁልጊዜ የምንለቃቸውን መረጃዎችን በፍጥነት እንዲደርሷችሁ እንጋብዛለን። አብራችሁን ቆዩ። ዛሬ ዓለምንና ኢትዮጵያን እያነጋገሩ ያሉ ሁለት ታላላቅ ሰበር ዜናዎችን ይዘንላችሁ ቀርበናል። በዓለም አቀፍ ደረጃ ፕሬዝዳንት ዶናልድ ትራምፕ ስለ ኢራኑ ጦርነት እጅግ አስገራሚ ሚስጥር አውጥተዋል። በሌላ በኩል ደግሞ አሜሪካ በኢትዮጵያ ስለ ፋኖ ሽብርተኝነት መዝገብና አስቸኳይ ሽግግር መንግስት አስፈላጊነት ግልጽ አቋሟን አስታውቃለች። ዝርዝር መረጃውን አብረን ጥልቅ ትንታኔውን አሁን እንመለከታለን። ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነትን የጀመሩት በሌሎች ተገፋፍተው መሆኑን በይፋ ተናግረዋል። ለዚህም ተጠያቂ ያደረጉት መከላከያ ቢሮ ኃላፊውን ፔትን ኤግስቴንን ነው። ትራምፕ ሲናገሩ ፔት ጦርነቱን እንጀምር ብሎ ያናገረኝ የመጀመሪያው ሰው ነው ሲሉ ተደምጠዋል። ጦርነቱን እንጀምረው ያለኝ በማለት ወንጅለውታል። ይህ ንግግር በትራምፕ አስተዳደር ውስጥ ያለውን አለመግባባት ወይም ኃላፊነት ሽግግር ያሳያል። ትራምፕ አሁንም ለኢራን አንድ የመጨረሻ እድል እንዳላት የገለጹ ሲሆን ይህ ማለት አሜሪካ አሁንም የሰላማዊ መፍትሄ በሯን ክፍት ማድረጓን ቢጠቁምም በውስጥ ግን ከፍተኛ የጦርነት ግፊት እንዳለ ያሳያል። አሜሪካ በኢትዮጵያ ጉዳይ የወሰደችውን አዲስ አቋም ለሳምንታት ሲወራ የነበረው ፋኖ በሽብርተኝነት መዝገብ ተካቷል የሚለውን ወሬ አሜሪካ ውድቅ አድርጋለች። አሜሪካ ያረጋገጠችው የሽብር መዝገቡን የሚመለከተው በሰሜኑ ጦርነት ወቅት ወንጀል የፈጸሙ የተወሰኑ ግለሰቦች ብቻ እንጂ አሁን ያለው የአማራ ፋኖ ብሔራዊ ንቅናቄን ፈጽሞ እንደማይመለከት ነው። የሽግግር መንግስት አስፈላጊነት አሜሪካ አሁን ያለው የብልጽግና መንግስት ሀገሪቱን ወደ ባሰ አዘቅት እየከተታት መሆኑን በመረዳት አስቸኳይ የሽግግር መንግስት እንዲመሰረት አስፈላጊውን ጫና እንደምታደርግ ቃል ገብታለች። መንግስት በቀጠናው ሰላም እያወከ መሆኑን በሚጠቁሙ መረጃዎች ለአሜሪካ መቅረባቸውንና ይህም በዲፕሎማሲው ረገድ ትልቅ ለውጥ ማምጣቱን ተገልጿል። እነዚህ ሁለት ክስተቶች እንዴት ያዩታል? ክቡራንና ክቡራን፣ ትራምፕ በኢራን ጉዳይ ላይ እያሳዩ ያሉት ማቅማማት እና በኢትዮጵያ ጉዳይ ላይ አሜሪካ እየወሰደች ያለችው አዲስ አቋም አንድ ትልቅ መልእክት አለው። አሜሪካ በአፍሪካ ቀንድ ላይ ያላት ስትራቴጂ ጥቅም ለማስጠበቅ አሁን ካለው መንግስት ይልቅ አማራጭ ኃይሎችን እንደ ፋኖ ያሉ የሽግግር ሂደት መደገፍ መጀመሯን ያሳያል። ይህ ደግሞ በኢትዮጵያ ፖለቲካ ላይ ትልቅ መሬት መንቀጥቀጥ ሊፈጥር ይችላል። የዛሬው መረጃችን ይህንን ይመስላል። ትራምፕ የገለጹት የመጨረሻው እድል በኢራን ብቻ ነው ወይስ ለኢትዮጵያ ላይ ያለው ገዢ ኃይልም ጭምር? ፋኖስ ይህንን ዓለም አቀፍ የዲፕሎማሲ ድጋፍ እንዴት ሊጠቀምበት ይችላል? አስተያየታችሁን በኮሜንት መስጫ ላይ አስፍሩልን። በቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ አትርሱ። ስለተከታተላችሁ እናመሰግናለን።